መጀመሪያ የሰራው ስህተት ምንድነው? ፐርሚት ያስፈቀድኩበት ሰዓት የተሳሳተ ነበረ። ባንኮች ደወሉልኝ ኤልሲ ተፈቅዶልሃል ማለትም ዶላር ተፈቅዶልሃል ብለው ነገሩኝና ፕሮሰሱን ሲንግል ዊንዶ ላይ ምን ላይ ከጨረስኩ በኋላ ሰፕላየሯን ኮንታክት አደረጋት። አሁን አንጭንም አለች። ለምን ነው ማጭኑት ብዬ ስጠይቃት አሁን ሆሊዴ ላይ ያለ ነው፣ ሆሊዴ ላይ ቻይና ላይ ስራ አንሰራም፣ ስለዚህ እሱ እስኪያልፍ ድረስ መጠበቅ ይኖርብሃል አለችኝ። እኔ በዛን ሰዓት ላይ ችግር አለው ብዬ አላሰብኩም ነበር። ነገር ግን ማናጀሩን በማናገርበት ሰዓት ላይ ምን ያህል ጊዜ ብሎ ጠየቀኝ። ይሄን ያህል ጊዜ ብዬ ስነግረው ኤልሲው ኤክስፓየር ያደረገብሃል አለኝ። ኤክስፓየር ካደረገ በኋላ ደግሞ በሱ መጫን አይቻልም ማለት ነው። አሁን ምንድነው የሚደረገው? ሰፕላየሩ እቃውን ጭኖት ከዛ በኋላ ዶክመንቶችን ወደ ባንክ በ90 ቀናት ውስጥ መላክ አለበት። ቢል ኦፍ ላዲንግ፣ ኮመርሻል ኢንቮይስ፣ ሰርቲፊኬት ኦፍ ኦሪጂን፣ ፓኪንግ ሊስት እና እንደ እቃው ደግሞ ሌሎችም አስፈላጊ የሆኑ ሰነዶችን ማለት ነው። በ90 ቀናት ውስጥ እነዚህ ዶክመንቶች ካልተላኩ ኤልሲው ኤክስፓየር ያደርጋል ማለት ነው። ኤክስፓየር ካደረገና በሱ መጠቀም የምንፈልግ ከሆነ ተጨማሪ ክፍያ እንከፍላለን፣ ኤክስቴንድ ለማስደረግ ማለት ነው። እኔ እሱን ለመክፈል በዛን ሰዓት ላይ 10% ነበር የከፈልኩት። ለምሳሌ ኤልሲ ያስፈቀድ ነው $100,000 ከሆነ 10%ቱን $10,000 ተጨማሪ ከፍዬ ነው ኤክስቴንድ ያደረግኩት ማለት ነው። ይህ ማውጣት ያልነበረብኝና ተጨማሪ ያወጣሁት ወጪ ነው። ስለዚህ አሁን ላይ ምንድነው የምናደርገው? በምንጭንበት ሰዓት ላይ ኦኬ በዚህን ሰዓት የሚይዘን ነገሮች ምን ነገሮች አሉ የሚሉትን ነገሮችን እንመለከታለን ማለት ነው። ኤልሲ ከሆነ ቲቲ ከሆነ ደግሞ ሙሉ በሙሉ እስከሟላን ድረስ ዶክመንቶችን እስከሟላን ድረስ ሰፕላየሩ ምንድነው የሚያደርገው? መጀመሪያ ነው ገንዘቡን የሚቀበለው ከባንክ ማለት ነው። ባንክ መጀመሪያ ነው የሚከፍለው ቲቲ በሚሆንበት ሰዓት ላይ። ኤልሲ በሚሆንበት ሰዓት ላይ ግን ምንድነው የሚያደርገው? እቃው ተጭኖ ዶክመንቶችን በባንክ በኩል ከላከ በኋላ ነው ሰፕላየሩ ክፍያው የሚፈጸምለት ማለት ነው። ስለዚህ በዚህ ምክንያት የመጀመሪያ ያወጣሁት ወጪ ተጨማሪ ወጪ ማውጣት ያልነበረብኝ ኪሳራ ውስጥ እንድገባ ያደረገኝ ይህ ወጪ ነው ማለት ነው። ሁለተኛው የሰራው ስህተት ደግሞ ከቻይና ተጭኖ እዚህ የሚመጣበትን ጊዜ እንዲረዝም የሆነበት ምክንያት ነው። ይህ በሚረዝምበት ሰዓት ላይ ገበያ ላይ መግባት አልቻልኩም። ስለዚህ መግባት ካልቻልኩ ደግሞ ብዙ ነገሮችን አጥቻለሁ ማለት ነው በዛ ሰዓት ላይ። አሁን ምንድነው የተፈጠረው መሰላችሁ? አሁን ከቻይና ስናስጭን ግዴታ ኤስኤል ነው መጠቀም ያለብን መልቲ ሞዳል ስለሆነ ማለት ነው። ኤስኤል የምንለው ኢትዮጵያን ሺፒንግ ሎጂስቲክ የምንለው ካምፓኒ ነው ማለት ነው። ግዴታ በሱ ነው መጫን የሚቻለው ተደራሽ የሆነባቸው ሀገሮች ላይ ማለት ነው። ቻይና ላይ ተደራሽ ስለሆነ ግዴታ በሱ ነው ማስጫን ያለብን። ነገር ግን ኤስኤል በቂ ኮንቴነር በቂ ቨስል ስለሌለው ከሌሎች ሺፒንግ ካምፓኒዎች ጋር አንድ ላይ ይሰራል ማለት ነው። ከኤምኤስሲ ጋር ላይ ይሰራል፣ መርስክ፣ ሲኤምኤ ሌሎችም ጋር አንድ ላይ ይሰራል ማለት ነው። ስለዚህ በእነሱ በኩል ተጭኖም ሲገባ ከተመለከታችሁ ሲኤምኤ የሚል ኮንቴነር ትመለከታላችሁ፣ ኤምኤስሲ የሚል ትመለከታላችሁ። ግን የኤስኤል ኤጀንቶች ናቸው እንጂ በእነሱ መጫን ችለን አይደለም ማለት ነው። ስለዚህ አሁን በዛን ሰዓት ላይ ምንድነው የሆነው? የኔ ተጭነው የመጣው በኤምኤስሲ ነበረ። ኤምኤስሲ ደግሞ እንደምታውቁት ቀጥታ ከቻይና ተነስቶ ጅቡቲ አይደለም የሚመጣው፣ የተለያዩ ሀገሮችን ይዞራል። ሳውዲ ይሄዳል፣ ኦማር ይሄዳል፣ ምን ብሎ መጨረሻ ላይ ነው ጅቡቲ ላይ የሚደርሰው ማለት ነው። ከ2 ወር ከምናምን እስከ 3 ወር ነበር ቆይቶ ጅቡቲ የደረሰው ማለት ነው። የሌሎች ነጋዴዎች ብዙ እቃዎቻቸው በደንብ እየገቡ የኔ ገና መንገድ ላይ ነበር ማለት ነው። ስለዚህ አሁን ላይ የምናደርገው ምንድነው? ቀጥታ ተነስቶ ጅቡቲ የሚመጣው የትኛው ሺፒንግ ነው ብለን ኤጀንቶችን እናገራቸዋለን። የኤስኤል ኤጀንቶች ቻይና ከተማ ላይ የተለያዩ አሉ። ስለዚህ እነሱ እናወራቸዋለን፣ ስኬጁልን ይመለከታሉ። ከዛ በኋላ በሱ መሰረት እንዲጫን እናደርጋለን ማለት ነው። አሁን በኤምኤስሲ በምናስጨንበት ሰዓት ላይ የተለያዩ ሀገሮችን ስለሚዞር እና ደግሞ ስለሚቆይ የተወሰነ ቅናሽ እናገኛለን። 400 ምናምን እስከ $500 ያህል ቅናሽ እናገኛለን። ነገር ግን እንደ ነጋዴው ካልኩሌሽን ነው የሚሆነው ማለት ነው። ይህ ቢቀንስልኝ ይሻለኛል ወይስ ቶሎ ቢመጣና ገበያ ላይ ብገባ ይሻለኛል የሚለው የነጋዴው ውሳኔ ይሆናል ማለት ነው። ለኔ የተሻለ የሚሆነው ቶሎ አስገብቼ ቶሎ ሽጬ ቶሎ ባገላብጠው የተሻለ ስለሆነ ከዚህ በኋላ በሲኤምኤ ሊሆን ይችላል እንደዚህ ዳይሬክት የሚመጡት ላይ በእነሱ ነው አስጭነን የምናመጣው ማለት ነው። ስለዚህ እናንተ ምንድነው የምታደርጉት? የኤስኤል ኤጀንቶችን ታናግሯቸዋላችሁ። ቀጥታ የሚመጡት ምን ያህል ነው የሚያስከፍሉት፣ ኤምኤስሲ የተለያዩት ነገሮች ደግሞ ምን ያህል ነው የሚያስከፍሉት የሚለውን ተመልክታችሁ የእናንተ ውሳኔ ነው የሚሆነው ማለት ነው። ሶስተኛውና የመጨረሻው ለዚህ ቪዲዮ ስህተት የሰራሁት ነገር ምንድነው? እቃው እዚህ ከገባ በኋላ ይፈተሻል። እቃ በሚፈተሽበት ሰዓት ላይ አንድ ትልቅ ችግር ተገኘበት። ይህ በሚሊዮኖች እንድከፍል ያደረገኝ ማለት ነው። ይህ የሰራነው ችግር ምንድነው? እቃው ላይ መጀመሪያ ቻይና አስምርተነው ነው ያመጣ ነው። ስለዚህ ካርቶኑ ላይ እቃው ላይ እቃው የት እንደተመረተ አይናገርም ነበር። ማለትም ሜዲን ቻይና ተብሎ እቃው ላይም አልተገለጸም ወይም ካርቶኑ ላይም አልተገለጸም ማለት ነው። ምንም አይናገርም ነበረ፣ እሱ እኛ ስላላወቅም ማለት ነው። ስለዚህ ጉምሩክ ምንድነው ያደረገው? ኦኬ ምንም ላዩ ላይ ካልተገለጸ ይህንን እቃ በዩሮፕ ስታንዳርድ ዋጋ ወስደውና ቀረጥ አስከፍላቸዋለሁ አለ። እንደምታውቁት ከቻይና የሚገዙት ተመሳሳይ እቃ ሆኖ ራሱ ከዩሮፕ ጋር የዩሮፕ ዋጋው ይጨምራል። ስለዚህ በሱ ዋጋ ቀረጥ ተሰላ ማለት
በሚሊዮኖች ነበር የጨመረብኝ ማለት ነው ቀረጡ። ተከራከረን ምን አለን፣ ምክንያቱም ሰርቲፊኬት ኦፍ ኦሪጂን አቅርበናል፣ ግዴታ እሱን ማቅረብ ይኖርብናል ከስተምስ ላይ ማለት ነው። እሱ ምንድነው የሚናገረው እቃው የት እንደተመረተ ይናገራል። እቃው እንደምትመለከቱት ቻይና ነው የተመረተው ብለን አሳየናቸው። ነገር ግን ገበያ ከገባ በኋላ ያሳስታል የመሳሰሉትን ነገሮችን ወሰዱና የተወሰነ ቢቀንሱልንም ነገር ግን መክፈል ካለብን በላይ ብዙ ሺዎች እንድከፍል አድርጎኛል ማለት ነውና ስለዚህ ምንድነው ማድረግ ያለብን እቃ የምናመጣው እቃ የጥራት ደረጃውን ያሟላል ወይ የሚለውን ብቻ ሳይሆን መመልከት ያለብን በፓኬጂንግ አንጻር ደግሞ ማሟላት ያለበትን አሟልቷል ወይ የሚለው መመልከት ይኖርብናል ማለት ነው። ለምሳሌ የኤሌክትሪክ እቃዎችን ከተመለከትን ቮልት መገለጽ አለበት፣ ለምሳሌ አምፖሎች ዋቱ መገለጽ አለበት፣ ፍሪኩዌንሲው፣ እነዚህ የት እንደተመረተ የመሳሰሉት ነገሮች መግለጽ አለበት። እነዚህ ለየተለያዩ እቃዎች የራሳቸው የሆነ ስታንዳርድ አላቸው ማለት ነው። ስለዚህ ማድረግ ያለብን ምንድነው የኢትዮጵያ ደረጃዎች ኢንስቲትዩት የራሱ እንደየእቃው ዶክመንት ያዘጋጀዋል። 90 ብር 100 ብር የመሳሰሉት ነገሮች ናቸው። እሱን ገዝተን በሱ መሰረት ማሟላቱን ቼክ ማድረግም እንችላለን። ወይም ደግሞ ሳምፕል ከተመረተ በኋላ አስልከን ሳምፕሉን እነሱ ቼክ እንዲያደርጉልን መስጠትም እንችላለን። የተወሰነ ክፍያ እንከፍለዋለን። ለእነሱ እንሰጣቸውና እነሱ ተመልክቶት የሚጎለው ካለም ይነግሩናል። የሚያልፍ ከሆነ ደግሞ ነገረውን በሱ መሰረት ማስመጣትና ማየት እንችላለን ማለት ነው። ስለዚህ የጥራት ደረጃው ደግሞ ሞር በጣም ፎከስ ማድረግ ያለብን ነገር ነው። ምክንያቱም የጥራት ደረጃው ማያሟላ ከሆነ ገበያ ላይ ራሱ አይገባም። ወይ ያስወግዱት ወይም ደግሞ ወደ መጣበት ሀገር መልሱት ነው የሚባለው። ይህ ደግሞ ሙሉ ኪሳራ ነው የሚሆነው ማለት ነው። ስለዚህ እኔ ያጋጠሙኝ ስህተቶች እና የሰራኋቸው ስህተቶች ኪሳራ ውስጥ ያጋጠሙኝ ያስገቡኝ ነገሮች እነዚህ ናቸው። ይህንን የምነግራችሁ እኔ ኢምፖርት ጀምር ማንም አላገዘኝም እና እኔ ያለፍኩበትን ውጣ ውረድ ኪሳራ እንድታልፉት ስለማልፈልግ ነው ማለት ነው። ምክንያቱም ስኬታማ ለመሆን ምቀኛ መሆን ይጠበቅብናል ብዬ አላስብም። ከፍ የምንለው እርስ በርሳችን ስንተጋገዝ ነው ብዬ አምናለሁ። እናንተም ደግሞ ይህንን የጠቀማችሁ ነገር ካለ ለጓደኞቻችሁ ለምታውቋቸው ነጋዴዎች ሼር አድርጉላቸው። እርስ በርሳችን እየተጋገዝን ስኬታማ መሆን እንችላለን ማለት ነው። እኔ ኤክስፔሪየንሴን የማውቃቸው ነገሮችን ስለ ኢምፖርት በዚህ ቻናል ሼር አድርግላችኋለሁ። ስለዚህ ሰብስክራይብ አድርጉ እና የቤል ምልክቷንም ክፈቷት እና ደግሞ ምቀኛ አስመጪዎችን እርስ በርሳችን በመተጋገዝ ከነሱ በላይ ስኬታማ ሆነን እናሳያቸዋለን።